በጥርጣሬ እያነበብክ ወይ ደግሞ ደክሞ ወይ ዲፕሬሽን ውስጥ ሆነ እያነበብክ መቼም መርሳትን መጥላት የለብህም አይደል? ለራስህ ጊዜ ስጥ። ለራስህ ጊዜ ሳትሰጥ ሁሉም ነገር ትረሳዋለህ። ለራስህ ጊዜ ካልሰጠና ለራስህ የሆነ ሪዋርድ ካልሰጠህ ምንም ማስታወሳችን። እንዴት በድጋም ጊዜ አንብበህ እንድታስታውሰው ትፈልጋለህ? ደክሞ ደብሮ አንብበኸው በስነ ስርዓት አንብቤያለሁ ብለህ ወይ ደግሞ እንዲህ እንቅልፍህ እየመጣ እየተደፋህ አንብበህ እንዴት አስታውሳለሁ ብለህ ታስባለህ? ሰላም፣ እንዴት ናችሁ? ሁሉ ሰላም? እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁ ሰዎች ጎይቶም እባላለሁ። የአርባ ምንጭ ዩኒቨርሲቲ አንደኛ ዓመት ተማሪ ነኝ። በዚህ ዩቲዩብ ቻናል ጠቃሚ የሆኑ ቪዲዮዎች ስለሚለቀቁበት ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ምንም አይቀነስባችሁም፣ ለእናንተ ለኔ እንደ ሰፖርት ነገር ነው። ቪዲዮውን ላይክ አድርጋችሁ ጀምሩበት። ከዚህ ቪዲዮ በኋላ መርሳት ቻው፣ ጉድ ሆነ መርሳት አለቀለት። ካሁን በኋላ ምንም የሚረሳ ነገር የለም። አምሹር 100% እንምላችሁ ሁላችንም እችን ስሜት የሚያውቃታል። በደንብ አንብበነው ተረድተነው ፈተና ላይ ስንገባ ወፍ በስነ ስርዓት አንብበነው ምን ብለነው ልናስረዳ ለጓደኞቻችን ስንወጣ ወፍ ገብተን ስናነበው ዲፕሊ ላይብራሪም ሊሆን ይችላል፣ የጥናት ስፔስ ቦታ ሊሆንም ይችላል። በስነ ስርዓት አንብበነው እኮ ለማስረዳት ወይም ለማስታወስ ስንሞክር ምንም ነገር የለም። ምክንያቱ በዚህ ቪዲዮ ነግራችኋለሁ። ከዚህ ቪዲዮ በኋላ ምንም አይነት ነገር መርሳት ገደል ገባች። አምሹር 100% ነው የምጠቅማችሁ። እኔ ነበርኩበት በዛም ቦታ ላይ እና ይህን ስትራቴጂ ተጠቅሜ መርሳት የሚባለው ነገር ትቼ የራሴ በውጤት ኢፌክቲቭ እንደሆነ ሃይ ስኩል ላይም አሪፍ ውጤት ነበረኝ። አንደኛ ነበር የምወጣው ስትሬት ላይ ቪዲዮ ላይ ሰርቻለሁ። ባይተወይ ስለ ራሴ ባክግራውንድ ማለት ነው። አሁንም ፍሬሽ ላይ ትቼ ስሬት ነው የሰራሁት። ስቲል በፐርሰናል ጉዳይ ነው እንጂ ፎር ነበር የሚመጣው እና አሪፍ ውጤት አለ ኢፌክቲቭ እንዲሆንና በተጨማሪ ደግሞ ፍሪ ታይም በመጠቀም ኢንካም ጀነሬት እያደረኩ እገኛለሁ። አም ቪዲዮ ኤዲተር አፕወርክ ላይ ፍሪላንስ ላይ እንዲሁም አንዳንድ ክላይንቶች እዚህ ሎካል ክላይንቶች ላይ በጣም ብዙ ስራ እየሰራሁ ነው። ከትንሽ ቆይታ በኋላ ወደ ኤጀንሲ ቀይረዋል። እሱን ለማሳካትም እየጣርኩ እገኛለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ፕሊዝ ቻናል በድጋሚ ሰብስክራይብ አድርጉት። ቤተሰብ እንሁን። ወደ ዛሬ ቪዲዮ እንግባ። ዛሬ ያዝኩላችሁ በጣም ለመርሳት ሶሉሽን የሚሆኑ በጣም ከምታስቡት በላይ 5 ቤስት ነገሮች ነው። የችግሮቹ መፍትሄ ከማውራት በፊት ግን ችግሮቹ ምንድን ናቸው ነው የምንረሳበት ምክንያቶች። እነዚህ 3 ነገሮች ምክንያቶች ናቸው ለሁላችን። ከሶስቱ ውጭ ሊሆን አይችልም። ከሶስቱ ውጭ ሌላ የምትነሳበት ምክንያት ካለ ኮሜንት ላይ አስቀምጡ። ከሶስቱ ውጭ ግን ሊሆን አይችልም። የመጀመሪያው በጥርጣሬ ስለምናነበው ነው። የምናነበው ነገር እየተጠራጠርን እንዴ ከባድ ነው ይሄ ነገር ምንድነው ስለምንደሚያወራው ትርጉሙ አይገባኝም ማለት ወይ ደግሞ ይሄ ነው በኮንፊደንስ በቃ አውቀዋለሁ በቃ ይሄ ነገር ይሄ በስነ ስርዓት ይዤው እወጣለሁ። ሙሉ በሙሉ ለራሳችን 100% 100% ሆነን በእርግጠኝነት አለማንበብ፣ እየተጠራጠርክ ማንበብ በጣም በቃ የማይሆንና መቶ ያለባችሁ ነገር ቢኖር በጥርጣሬ ማንበብ የምትችሉት ነገር በቃ በጥርጣሬ ስለምናነብ ነው ማናስታውሰው የምንረሳው። ምክንያቱም በጥርጣሬ ያነበብነው ነገር ቢኖር በሾርት ተርም ሚሞሪ ጎል ነው የሚቀመጠው እዚህ በቃ በእይታችን ውስጥ ለጊዜው በቃ እንደተረዳ ነው የሚያሳይን፣ ግን ወደ ማስታወስ የምንችልበት የአእምሯችን ክፍል አይገባም። ሁለተኛ በድካምና በእንቅልፍ ሰዓት ላይ ማንበብ። ይቺ ነገር ሁላችን እንሰራታለን። እኔም እየተጠቀምኩባት የነበረችው ልንገራችሁ። እያነበብኩ እንቅልፍም እየደፋኝ ማንበብ ባይዘው ይሄ በጣም ትልቅ ችግር ነው። በቃ ማቆም ያለባችሁ ነው የምመክራችሁ። በቃ በህይወታችሁ እንዳትደግሙት ይሄ ነገር። ምክንያቱም በቃ ያነበባችሁ እየመሰላችሁ ላይብራሪም ሊሆን ይችላል የጥናት ስፔስ ላይ ገብታችሁ ያነበባችሁ እየመሰላችሁ ግን እንግዲህ እንቅልፍም ያዳፋችሁ ምናምን የምታነቡት ነገር በጣም ወደ ኋላ የሚጎትት ነገርና ጊዜያችሁን የሚገል ነገር ማቆም አለባችሁ። ሶስተኛ እረፍት ማጣት። እረፍት አጥተን የምናነበው 24 ሰዓት ማንበብ፣ ጠዋት ንባብ፣ ከቁርስ በኋላ ንባብ፣ ምሳ ሰዓት ንባብ፣ ከራት በፊት ንባብ፣ ራት በኋላ፣ ሌሊት ተነስተህ ማንበብ፣ አት ኤኒ ታይም ማንበብ። ይሄ ይኸውላችሁ አንድ የተረጋገጠ የሳይንስ መወደው አባባል አለ። 7 ሰዓት ዝርክርክ የሆነ የምናነበውን 1 ሰዓት ዲፕሊ በስነ ስርዓት የምናነበው በእጥፍ ይበልጠዋል። በእጥፍ እና እረፍት በማጣት የምታነቡት ነገር አቁሙ። ከነዚህ 3 ውጭ አለ የምትሉት ካለ ኮሜንት ላይ አስቀምጡልኝ። ግን አይኖርም። አሁን ወደ መፍትሄዎቻቸው እንሂድ። የነዚህ መፍትሄ የሚሆነው ምንድነው ነው? የችግሮቻችን የነዚህ 3 ችግሮች ባጭሩ ልንገራችሁ መፍትሄዎቻቸው። በጥርጣሬ ለምናነበው ነገር በኮንፊደንስ ማንበብ። አውቀዋለሁ ይሄ ነገር ኤግዛምፕል ማትስ ገለጸ የሆነ ሎጋሪዝም ውስጥ ወይ የሆነ ማትሪክስ ውስጥ ወይ የሆነ ሎጋሪዝም ውስጥ ገብተን በስነ ስርዓት ማንበብ፣ በቃ ካልኩሌሽን ፓርቱን ማወራረድ፣ ከዛ አውቀዋለሁ ብለን ውስጥን ማሳመን። በኮንፊደንስ ይሄ ነገር አውቀዋለሁ ብለን ውስጥን ስታሳምነው አእምሯችን የመቀበል አቅሙ በእጥፍ ይጨምራል። በእጥፍ ማለት ነው። እና በጥርጣሬ የምታነቡት ነገር ተውና በኮንፊደንስ አውቀዋለሁ ብላችሁ ማንበብ። ሁለተኛ
በድካምና በእንቅልፍ ማጣት የምናነበው ነገር ማቆም፣ በስነ ስርዓት ሲደክመን ከሆነ ለምሳሌ ደክሞን ከሆነ የሚያነቃቃ ነገር መጠቀም፣ ላይክ ቡና ሊሆን ይችላል፣ ምግብም ሊሆን ይችላል፣ ሻይም ሊሆን ይችላል። የሚያነቃቃ ነገር መጠቀም። እንቅልፍ ከሆነ ደግሞ በስነ ሰዓቱ መተኛት፣ የእንቅልፍ ጊዜያችንን በቃ ማሳለፍ፣ ከዛ ተነስተህ ማንበብ። የእንቅልፍ ጊዜ ሰዓትን በስነ ስርዓት መጠቀም፣ ከዛ ወደ ንባብ መመለስ። የሶስተኛው ችግር እረፍት ማጣት። 24 ሰዓት ስላነበብክ ውጤት ይሰራል አይደል? 24 ሰዓት ስላነበብክ የማስታወስ ችሎታ ትልቅ ይሆናል፣ የመርሳት ችግር ይጠፋል ማለት አይደል? 24 ሰዓት ማንበብ ሳይሆን 1 ሰዓት ፎከስ ሆኖ ማንበብ ነው የሚበልጠው። በጣም በብዛት የምታነቡት ነገር ታቆሙና ስትሪክትሊ ፎከስ እንዲሆነች ትንሽዬ ሰዓትን ማንበብ። እነዚህ የችግሮቻቸው መፍትሄ ናቸው። አሁን ወደ መጣንበት ዓላማ ወደ ቤዚክ የሚባሉት 5 ነገሮች እንግባ። 5ቱ እነዚህ ቲፖች በጣም የሚጠቅሙ ናቸው። ዲፕሊ በስነ ስርዓት አዳምጡ። የመጀመሪያው ስናነብ እንዳንረሳው ከሚያደርጉን የመጀመሪያውና ዋነኛው ነገር ሪሌትድ ዊዝ ፎር ሳምቲንግ። የምናነበው ነገር በምናውቀው ስም ሊሆን ይችላል፣ በምናውቀው ዕቃ ሊሆን ይችላል፣ በያዝነው ነገር ሊሆን ይችላል፣ በምንለብሰው በምንወደው ከለር ሊሆን ይችላል፣ በምንወደው ምግብ አይነት ሊሆን ይችላል። የምናነበው ነገር ወደምንወደውና የማስታወስ ችሎታችን የማንረሳውን ነገር ሪሌትድ እያደረግን ማንበብ። ለምሳሌ አንድ ኤግዛምፕል ልስጣችሁ። ለእናንተ ጥያቄ ነው፣ ኮሜንት ላይ አስቀምጡልኝ። 4 ጓደኞች ሆነን 4 ሰዎች ሆነን መተን ተዋወቅናል። ከአራቱ የአንዱ ስም ያንተ ስም ጋር ማች የሚያደርግ ከሆነ በነገታው 4ቶቹ ጋር ተገናኘ። አምሹር 100% ነው የምነግርህ። ከአራቱም የምታስታውሰው ያንተ ስም ጋር ሪሌትድ የሆነ ሰው ስም ነው እና ለእያንዳንዱ ነገር ሪሌትድ አድርገን ማንበብ። በእያንዳንዱ አጋጣሚ በቃ ባገኛችሁት የምታነቡት ነገር፣ በምትወዱት በማትረሱት ነገር ሪሌትድ እያገናኛችሁ እያያያዛችሁ ማንበብ። በስነ ስርዓት ፎከስ ሆናችሁ በቃ ዲፕሊ ማለት ነው። የሆነ ነገር ስታነቡ ኦኬ ይሄ ማለት ይሄ ነው፣ የሆነ ለማስታወስ በሚመቻችሁ የሆነ እቃም ሊሆን ይችላል። በቃ ኤኒቲንግ ይችን ነገር ታቋታላችሁ እያስባሉ ማታቆት ከሆነ ማያያዝ፣ የሆነ ነገር ጋር እያያያዛችሁ ማንበብ፣ ሪሌትድ ማድረግ ቤስት ዋን በጣም አስፈላጊና በጣም ጠቃሚ ነው። ሁለተኛውና ወሳኙ ነገር ሰላማዊ የሆነ አእምሮ መፍጠር። ይኸውላችሁ አእምሮአችን ሰላም ከሌለውና ዝግጁ ሆኖ በቃ በሰላማዊ አእምሮ ነፃ ሆኖ ለማንበብ ተዘጋጅተን አእምሮአችን የሆነ ያነበው ነገር እስካልሰጠነው ሰላማዊ ካልሆነ የማንበብና የመረዳት አቅሙ በጣም ዝቅተኛ ነው የሚሆነው። ያነበብነው ነገር የመረዳት አቅሙ ለው ነው የሚሆነው። በቃ በጣም ዝቅተኛ የወረደ ነው። እስቲል አሁንም አናስታውሰውም። ለጊዜው ያነበብን ይመስለናል፣ ግን ውስጣችን በጣም ዲፕሬሽን ውስጥ ነው ወይ የሆነ ጭንቀት ውስጥ ነው። ይሄ በቃ ሰላማዊ ነገር ከሌለው አእምሮአችን የቤተሰብ ጫጫታም ሊሆን ይችላል፣ የሆነ ጭንቀትም ሊሆን ይችላል፣ የሆነ ስልክም ሊሆን ይችላል፣ ሪሌሽንሺፓችም ሊሆን ይችላል፣ ባለነው አካባቢ ፍሬንዶቻችም ሊሆን ይችላሉ። በቃ ውስጣችን ሰላማዊ ማድረግ፣ ለንባብ ከመግባታችን በፊት አእምሮአችን ሰላም መሆኑ ወክ ማድረግ ካለብን ወክ ማድረግ፣ በቃ ሰላም የሚያደርገን ነገር፣ ቤተክርስቲያን መሄድ ከሆነ ቤተክርስቲያን መሄድ። አሁን አእምሮአችን ሰላም የሚያደርጉልን 2 ነገሮች ልንገራችሁ። በምታምኑት ሃይማኖት በቻላችሁት መጠን ፈጣሪያችሁ ጋር መገናኘት፣ ጸሎት ማድረግ። ይሄ ሁላችንም ሰላም የሚሰጠን ሁላችንም ማለት ነው። እናም በቻላችሁት መጠን በምታምኑት አምላክ ከፈጣሪያችሁ ጋር መገናኘት፣ ጸሎት ማድረግ። በቃ ወደ ንባብ ሊሆን ይችላል፣ ወደ ጥናትም ሊሆን ይችላል፣ ቀናችሁም ሊሆን ይችላል። በቃ በቻላችሁት መጠን ሰላማዊ በሆነ መልኩ አእምሮአችን ሰላም መፍጠር። ሁለተኛ አእምሮአችን ሰላም እንዲሆን የሚጠቅመን ነገር ቢኖር ጥሩ ነገር መናገር፣ ጥሩ ነገር መስማት። ለማንም ልቅምቅም የሆነ ለተራ ነገር ባልባሌ ነገር ቲክቶክ ላይ እከሌ ላይ ብለ እንደዚህ አረገ፣ እከሌ እንደዚህ አረገ፣ እከሌ እንደዚህ የሆነ ሶሻል ሚዲያ ላይ ራሳችንም ዲስትራክሽን ውስጥ የሚከቱ ነገሮችን ጆሮአችንን አለመስጠት። ጓደኛችን የሚመጣ መጥፎ ቃላትን ሊሆን ይችላል፣ እሱንም ነገር መተው እኛን አይጠቅመንም። በቃ ዲፕሊ ጥሩ ነገር መናገርም መስማት ለአእምሮአችን ሰላም የሚሰጠው ነገር ይሄ ነው ዋናው ነገር። ወደ 3ኛው ቲፕ ልገባ። 3ኛው የሚሆነው ነገር በጣም አስፈላጊ ነው፣ ዋነኛ ነገር ነው። the best one from myself። በቃ ለኔ ላለመርሳት ዋና ነገር የጠቀመኝ ነገር ቢሆን ለራሴ ጊዜ መስጠት። በቃ ለራሳችሁ ጊዜ ስጡ። እኔ ማን ነኝ? በቃ የሆነ ነገር ሰርታችሁ ለራሳችሁ ሪዋርድ መስጠት፣ ለራሳችሁ ጊዜ መስጠት፣ ፍሪ መሆን፣ መዝናናት ካለባችሁ መዝናናት፣ መደሰት ካለባችሁ መደሰት፣ የሆነ ማናገር ያለባችሁ ሰው ካለ ማናገር፣ መሄድ ያለባችሁ ቦታ ካለ መሄድ፣ ለራሳችሁ ጊዜ ስጡ። የሆነ ያነበባችሁት ነገር ካለ ደግሞ ለራሳችሁ መልሳችሁ ሪዋርድ መስጠት። እንዴት ለራሳችሁ ሪዋርድ እንደምትሰጡ ደግሞ ቪዲዮ ሰርቻለሁ። እሱንም በቀጣይ ቪዲዮ ታገኙታላችሁ። በቻላችሁት መጠን ለራሳችሁ ሪዋርድ መስጠት፣ ለራሳችሁ ጊዜ መስጠት። እመኑኝ የምላችሁ በስነ ስርዓት ነው የምነግራችሁ። ለራሳችሁ ጊዜ ስጡ። ለራሳችሁ ጊዜ ሰጥታችሁ የምታገኙት ሳቲስፋክሽን፣ የምታገኙት እርካታ፣ የምታገኙት የአእምሮ ሰላም፣ የምታገኙት ለንባብ ያላችሁ ፍላጎት፣ ለዓላማችሁ ለመሳካት ያላችሁ ፍላጎት 100% ነው የሚጨምርላችሁ።
በጣም ማለት ነው ሲበዛ። ይሄን ነገር ተግባራዊ አድርጉት። ወደ አራተኛው ቲፕ ነው። ያነበብነው ነገር ያጠናነውን ሞጁል ሊሆን ይችላል። ያጠናነውን ነገር ማስረዳት፣ ያነበብነውን ነገር ማስረዳት። ይኸውላችሁ በስነ ስርዓት ነው የምነግራችሁ። ያነበብነው ነገር በቃ ይሄ ለምሳሌ ቻፕተር 1 ዛሬ ከጨረስክ ቻፕተር 1ን በዚህ ሳምንት ሊሆን ይችላል፣ በ3 ቀን ውስጥ ሊሆን ይችላል፣ በ2 ቀን ውስጥ ሊሆን ይችላል፣ የዛኔው ማታም ሊሆን ይችላል፣ ለጓደኞች ሊሆን ይችላል፣ ለራስህም እንደዚሁ ስልክ ካሜራ ላይ ትከፍትና ከዛ እንዲሁ ማስረዳት ለራስህ ሪከርድ ማድረግም ሊሆን ይችላል። ከዛ መልሰህ ትሰማዋለህ። ኦኬ ይሄ ነገር ሚስቴክ አለው። ስታስረዳ በተናገርክ ቁጥር የመረዳት አቅም በጣም ሀይ ነው የሚሆነው። መምህራኖችን ተመልከቱ። ያለ ምንም አይነት ሞጁል ያለ ምንም አይነት ነገር መጽሐፍ የሚያስረዱ መምህራኖችን ሁሌም ያጋጥሙናል አይደል? አሉ እኮ። ለምንድን ነው? ምክንያቱም ያነበቡት ነገር ያጠኑት ነገር ኤቭሪ ዴይ በቃ ኤቭሪ ዴይ ፕራክቲስ ስለሚያደርጉት ለተማሪዎች ስለሚያስረዱ ነው። ባስረዳን ቁጥርና የምናውቀውን ነገር ባካፈልን ቁጥር የመያዝ አቅማችን በጣም ሀይ ነው የሚሆነው። አንረሳውም በጭራሽ ነው የምላችሁ። እና ያነበባችሁት ነገር ሰውም ብታጡ ለራሱ እንዲህ ራሳችሁን ስልካችሁ ላይ ከፍታችሁ ይህን የምታዩበት ስልክ አለ። ራሳችሁ ትከፍቱና ካሜራ ማስረዳት በቃ መናገር፣ ያጠናችሁትን ነገር በኮንፊደንስ በቃ ይሁን መዘርዘር ማለት ነው። በጣም ማስረዳት በጣም ሀይ የሆነ መርሳትን እንድንቀርፍ የሚያስችለን ነገር ነው። ተጠቀሙበት። ይሄን ወደ አምስተኛውና የመጨረሻው ቲፕ ልሂድ። ባነበበው ልክ ዱ ኢት ኩዌሽን ጥያቄ መስራት። ባነበባችሁት ልክ ስሩ። አሁንም ልድገምላችሁ። ጥያቄ ባነበባችሁት ልክ ቻፕተር 1 ከሆነ ያነበባችሁት ቻፕተር 1 የሚድ የፋይናል ሊሆን ይችላል የምናምን በቃ ያነበባችሁትን የመጀመሪያውን አንድ ርዕስ ሊሆን ይችላል፣ አንድ ዩኒት ሊሆን ይችላል። በሱ ልክ ጥያቄ መስራት፣ ጥያቄ መፈለግ፣ ከዛ በስነ ስርዓት ጥያቄ መስራት። ከአቅማችሁም በላይ ይሁን ብላችሁ ጥያቄ ከማነበባችሁት በላይ መስራት በቃ። ከዛ በጥያቄው መሃል ስንሰራ ኤክስ ሆነናል። እስኪ ኤክስ የሆናችሁት ነገር እኮ አትረሱት። ሚድ ላይ እየተፈተናችሁትን ፋይናል ላይ ቢመጣ ኤክስ የሆናችሁበትን ጥያቄ አትታከሱት። ምክንያቱም ኤክስ አድርገው አእምሯችን ጎድቶታል። አንብቤዋል ነበር እንዴት ታከስኩ ብለህ ስለምታስብ የማስታወስ ችሎታ በጣም ትልቅ ነው የሚሆን እና አትረሱት። እስቲል አሁንም ልድገምላችሁ። ያነበባችሁት ርዕስ ያነበባችሁትን ዩኒት በሱ መሰረት የወጡትን ጥያቄ ፈልጎ ጥያቄ መስራት በጣም ወሳኝ ነው። ይሄ አይ ሆፕ ተስፋ አደርጋለሁ እነዚህን 5 ቲፖች። አንደኛው ምን አልኳችሁ? ሪሌትድ ፎር ሳምቲንግ። ሁለተኛ ሰላማዊ የሆነ አእምሮን መፍጠር። ሶስተኛ ለራሳችን ጊዜ መስጠት፣ ለራሳችን ሪዋርድ መስጠት። አራተኛ ያነበብነው ነገር ማስረዳት። አምስተኛ የመጨረሻው የሚሆነው በስነ ስርዓት ባነበብነው ልክ ጥያቄ መስራት። ከነዚህ 5ቱ ቲፖች ለእናንተ ጠቃሚና አስፈላጊ የተመቻችሁትን ኮሜንት ላይ አሳውቁኝ። ቪዲዮውን ላይክ እንዳደረጋችሁት አልጠራጠርም። ፕሊዝ ካላረጋችሁ ቼክ አድርጉትና አድርጉት። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ወይም ደግሞ የቀረ ነገር ካለ ይሄ ነገር እጠቀምበታለሁ ለኔም የምትሉት ነገር ካለ ለኔም አሳውቁኝ። እኔም እጠቀምበታለሁ ተማሪ እስከሆንኩ ድረስ። አመሰግናለሁ እስከዚህ ሰዓት ስለተከታተላችሁኝ። በቀጣይ ቪዲዮ ስለ የጥናት ፍላጎት የሚጨምሩ 8 ቤዚክ እኔ የምጠቀምበትን በጣም ሀይ የሆነ ሞቲቬሽን ሳይሆን ኢንስፓይሬሽን የሚያደርገን ቀጣይ ቪዲዮ ሰርቻለሁ። እዛ እንገናኝ።